አጎሽ ወይነት ያቱን ይሄንና ያተገኘው ነው ያንቺ ትራፊ ነው ሁሉ እና እሱ አያጉረመርሙ ካልፈለጉ መሄድ ይችላሉ አጉረም ደግሞ በገዛ ቤቴ ለማን ነው እኮ ነው ሰው ይላል አባኩት ጭቀን ቅዱሴ ተራይ ቅዱሴ ሲራኪ ቅዱሴ ቢጠራላ ተዛታላችሁ አራንተ ተው አረ ዛሬ እንኳን ላልቅስ ተውኝ እባክህ አራንተ ተውኝ እትዬ ማዘር ቢጠራሻ ማዘር አልሶ እንደው የቅዱሴን እንደው ፎቶ ማስለቀሻ የሚሆን ብናሳጥም ጥሯል ቅዱሴ ምን ደና ፎቶ አለ ፎቶ የጂፕሎ ደና ፎቶ ነው ምን ያደርግለታል በባዶ ፈልጋለሁ ስልኩ እንኳን አይሰራም ብደውል ስልኩ እንኳን አይሰራም ቅዱሴ የት ነህ የቱ ጋር ነህ እንዳልተባባልን ስልኩ አይሰራም ቅዱሴ ተንከር በላባቴ ናቁርስ ብሎ ስንት እንዳበለኝ ኧረ ሄሎ በለኝ ቅዱሴ ማለቃቀሱ ሲያስጠላ ሄሎ በለኝ አንተ ወደ ታች ኔትወርክ አለ እንዴ ምን ሆኖ ሄሎ የሚልህ ተውኝ ዛሬ እንኳን ተውኝ እባክዎትን ስንት ማወጥ ያለበት እያለ ቅዱሴ ይሁን አስቀምጦ እሱን ወሰደው ነገር መኪናው ገደል ውስጥ ነው የገባው ምን አውቃለሁ አብሬ ነበር ገደል ይግባ ይግባኔ ምን አውቃለሁ በቃ ገባ በቃ ምንድነው እኔ ምሎት ማዘር ሹፌሩ ግን ቀበቶ አላሰረም ነበር እኔ ነኝ እንደ ሱሪያውን አስታጥቄ ከቤት ያስወጣሁት ምን አይነት ጥያቄ ነው የምትጠይቁኝ ኧረ የመኪና ቤልት ማለት ነው ማዘር ምን አቀላለሁ እኔ ተውኝ እንጂ አዘውን ይበቃኛል እኔ ምነው ማዘር ለመሆኑ የት ነው የሚቀበረው እሱም አይ ቅዱሴ ንዛዜው አሜሪካ ነበር ቀበሩኝ አለው አሜሪካ ምን ነው ደነገጥሽ አግብተሽ ልትሄጂ ነው ሞቷል ምን ያስገኛልሽ ምን አቀለው በድሮ አዋጥ የሆነ ነገር ቢያደርግ ማረግ ያለብኝ አረግ ነበር የደከመድር ነው ያው ትንሽ ፍራንክ ነገር ነበረበት እና አይ ምንም ማለት ነው ለማሳወቅ ያለሽ ምንም ማሳወቅ የለውም ያው ቅርብ ወራይ ስለሆኑ እዛው ሲሄዱ ይቀበሉት አፈርኩ ቅርብ ወራይ ስለሆኑ እዛው ሲሄዱ ይቀበሉታል ነው አቲ በቃ ይናንሽ ምግብ አንሺ በቃ ለማን ልጻልሽ ቀረ አንሺ እንኳን ገንዘብ ሰብ ነበር ምንም አይደለም ደበራችሁ አይደል አይዟችሁ እኔ ምሎት እንዴት ነው ይመድባሉ አዎ መድባሉ እውነት አመደች በገንዘብ ነው እንጂ ማናንተ የድሩ ዳኛ ትመድባለህ አራት ሶሴት ይወጣው እንዘነበት በልክ ያርጉ አይዞ ጋሽ ከሌለ ባዘር ባንክ ይቻላልና ራንቱ ምን ይሆኑ ነው ራንቱ ምን ይሆኑ ነው አንተ እንጀራ በወጥ ነው የምታውቀው ኮንከር አታውቅም አርፈህ ተቀመጥ በቃ እሺ ኮንከር ከሚመድብ ካለ ከሚደብራችሁ ብዬ እኮ ነው ከሚከፋችሁ ብዬ ነው ምን ታፈጡብኛላችሁ ሬሳው ፈሪን ካንጂ ሬሳ አፈር ቢነካስ እሱ ላይ ካፕ ይወታል እንዴ ወጋለው እንዴ አጥንቷል እንዴ ቅዱሴን ያሳደጉት ያላጠባው ማንና ወገን ቅዱስ አድርጎ ለዚህ ቤት አይደል እንዲያደገው እንዴ ምን ያደርገው ምን ነው ኧረ ተው ቅዱስ ተው ተው አታማርችብኝ ተው ግፍ ነው ጀሞች መስሎኝ እኮ ራያት ምነው ጥቁር መልበስሽ ማሙ እንዴ አትተ የኔ ወደ
ሰፊ አትጠቀሙ። አቤት እንዴ ቅዱሴ አለክ እንዴት? ወይኔ የታምር ነው እንዴ? ወይ ተጠገብ ራሱ ነው። ማን ነው? ወንድሜ ነው። ሲራግሩ አረኔ አለው ቅዱስ ሲራገኔ እኮ አለው ወንድሜ አለው እኮ አለው እኮ ቅዱስ እኔ እኮ አልሞትኩም። ልታሳብዱኝ ነው? ማን ነው የሞተው? ማን ነው የሞተው? ያንተ ነህ ሞት። ምን ሆናችሁ? አለው እኔ እንዴ ቅዱስ ነኝ። አትጠይ ለኪኝ ቅዱስ ነኝ። አያት እኔ አለው አለ በዚህ አይነት ኮሎኔል ራሱ መምጣቱ አይቀርም። ማን ነው? እርሶ ሴትዮ ግን ምን እያደረጉ ነው እንዴ? እንደዚህ አይነት ቀልድ የለም። የድሩን ብር ይመልሳሉ። አያቴ ወይ ረቱ የድሩን ብር በላሽ? ይወጪም ቢያላልክም ምን ላድርግ ቅዱሴ? ስደውል ስልክህ አይሰራም። የሞትክ መሰለኝ። የድሩን ብር በላው ደግሞ አጥፍቼዋል። አንላቀቅ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።